ሰላም የተወደዳችሁ የዮሴፍ ቡንቱ ተከታታዮች፣ ዛሬም እንደተለመደው በህይወት መመሪያ ፕሮግራማችን ተገናኝተናል። አብራችሁን ቆዩ። እስቲ ዛሬም መቼም ሀብታም የማይሆኑ ሰዎችን ላስተዋውቃችሁ። እነዚህ ሰዎች በባህሪያቸው ውስጣቸው ያለና ያደገ ባህሪ እንጂ አፍሪካዊ ወይም ያልተማሩ አሊያም በገጠር ያሉ ተራ በተባለ መደብ ውስጥ ያስቀመጥናቸው ሰዎች አይደሉም። አንቺን ሁሉንም ሰው የሚያካትት እንጂ አፍሪካም ሆንክ አሜሪካ በመጠንክ ሀብታም መሆን ትችላለህ። ሀብታም ደግሞ የገንዘብ ነፃነት ብቻም አይደለም፣ ልትገነዘብና ልትስተካከል ይገባሃል። ሀብት ሁለንተናዊ ነው። ታዲያ ዛሬ ከነዚህ ሰዎች አንዱ የናንተ ባህሪ እንደሆነ ማወቅና ማስተካከል ትፈልጋላችሁ። እንደዛ ከሆነ እስከ መጨረሻው ይህን ቪዲዮ ተመልከቱ። ወደዛ ከማለፋችን በፊት ግን ጸጉረ ልውጦች ስለምትታዩኝ ይህን ቻናል ሰብስክራይብ እና ላይክ በማድረግ ቤተሰብ ሁኑ። ላለው አብራችሁን ቆዩ። ለብዙዎች ሰዎች ሀብታም መሆንና ስኬታማ ኑሮ ለመኖር ማሰብ ህልማቸው ነው። ገንዘብ ሲኖርክ ህይወትክ ላይ የተለያዩ ድሎች እንዲኖሩክ ያደርጋሉ። በተለይ ለቁጠባ ያለክ አቋም የተስተካከለ ከሆነ፣ ገንዘብን ካከበርከው ህይወት ቀለል ብለህ እንድትኖር ያግዝካል። ሀብታም ከሆንክ የፈለከውን መኪና መንዳት፣ በፈለከው ምርጥ ቤት መኖር፣ በፈለከው ሀገር እየተዘዋወርክ መጎብኘት ትችላለክ። ከምንም በላይ ደግሞ ነፃነት ይኖርካል። ተቀጥሮ በአለቃ ስር እየታዘዙ መስራት ይቀርና አንተ የራስህ አለቃ ትሆናለህ። ሀብታም መሆን ግን ቀላል አይደለም። ለዛም ነው ዓለማችን ላይ ጥቂት ሰዎች ብቻ ሀብታም የሚሆኑት። የሀብት ትርጉምን ከለጠጥከው ደግሞ እጅግ በጣም ጥቂቶች ብቻ ናቸው ሀብታም የሆኑት። በህይወትህ ስኬታማ መሆን ከፈለክ ብዙ ሰው የሚያደርገውንና የተለየ ነገር ማድረግ ይኖርብሃል። ዋጋም መክፈል አለብህ። ሀብታምና ስኬታማ ለመሆን ከኛ ብዙ ነገር ይጠብቃሉ። የአኗኗር ዘይቤያችንን የተለየ መሆን አለበት። አስተሳሰባችን ለየት ማለት አለበት። አብዛኛው ሰው ስለ ገንዘብና ስለ ሀብት ከሚያስበው የተለየ መሆን አለብህ። በዙሪያችን ያሉ ሰዎችንም መምረጥ አለብን። እናም ከምንም በላይ ደግሞ የሚከፈለውን ዋጋ ለመክፈል ቆራጥና ደፋር መሆን ያስፈልጋል። መቼም ሀብታም የማይሆኑ ሰዎች ይህን ዋጋ ለመክፈል ዝግጁ አይደሉም። ስለ ገንዘብ ያላቸው አመለካከትም የተሳሳተ ነው። የዕለት ተዕለት ህይወታቸው ልማዳቸውም ተመሳሳይ ነው። ጠዋት አርፍደው ይነሳሉ፣ ከቤታቸው ተጣድፈው ይመጣሉ። መንገድን ሁሉ ሲዋከቡ፣ ስራ ሲደርሱ ከአለቃቸው ጋር ይጋጫሉ። ስራቸውን አይወዱትም። ለማቆምና የሚወዱትን ለማድረግም ድፍረቱ የላቸውም። ሁሌም ምን ማድረግ እንዳለባቸው የሚነግራቸው አለቃ ይፈልጋሉ። በራስ መተማመናቸውን ይቀማሉ። በህይወታቸው ደስተኛ አይደሉም። ሁሌም ይህንን ኑሮ እየደጋገሙት ይኖራሉ። መቼም ሀብታም ከማይሆኑት 5 አይነት ሰዎች መካከል የመጀመሪያዎቹ ውድቀትን የሚፈሩ ሰዎች ናቸው። ውድቀት እየሞከርን እየሰራን እንደሆነ ማሳያና መማሪያ እንጂ መጨረሻችን አይደለም። አንዳንድ ነገር አንዴና ሁለቴ ሞክረህ ካልተሳካም ማለት መቼም አይሳካም ማለት አይደለም። በተሳሳትክ ቁጥር ወደ ትክክለኛ መንገድ እየተጠጋህ ነው ማለት ነው። ውድቀትን የሚፈራ ሰው ነገሮችን ገና ባደርጋቸው ስለሚያደክመውና ውድቀቱ ስለሚታየው አይሞክርም። ቢሞክርም እንኳን የመጀመሪያው ውድቀት ያስቆመዋል። ሰነፍ ሰዎች ውድቀትን ላለመሞከር እንደ ምክንያት ይጠቀሙበታል። ስኬታማ ሰዎች ግን ይማሩበታል። በዓለማችን ያሉ ትልልቅ ሀብታሞችና ስኬታማ ሰዎች በአንዴ ሙከራ እዚህ አልደረሱም። እንደዚህማ ቢሆን ሁሉም ሰው ሀብታምና ስኬታማ በሆነ ነበር። ነገር ግን ውድቀታቸው ስላላስቆማቸው ነው። ስለዚህ ውድቀትህን እንደ ማቆሚያ ሰበብ አድርገህ የምትሸምጥ ከሆነ፣ ገና ስትሞክር ብወድቅስ ብለህ ፈርተህ የምትቆም ከሆነ እመነኝ መቼም ሀብታም አትሆንም። ሁለተኛ ሀብታም የማይሆኑት የሰዎች አይነት ደግሞ የሚያማሩ ሰዎች ናቸው። አብዝተው የሚያማሩ ሰዎች መቼም ሀብታም አይሆንም። ሀብታም ብቻም ሳይሆን በህይወታቸው ስኬታማ አይሆኑም። አብዝቶ ማማረርና ሳናስበው አይምሯችን ላይ ልማድ ይፈጠርና ምንም ነገር ብናደርግ አያስደስተንም። ሁሌም አማራሪ እንደሆነን እንቀጥላለን። ሁሉም ነገር ያማረናል፣ ያስቆጠናል። በዙሪያችን ያሉ ሰዎችን እናማራለን። በቤተሰባችን ደስተኛ አንሆንም። ህይወታችንን እናማራለን። ሀብታም ሰዎች ግን ላላቸው ለየትኛውም ነገር አመስጋኝ ናቸው። በነገራችን ላይ ሀብት ገንዘብ ብቻ አይደለም። ስኬታማ የሆኑ ሰዎች ስለ ጤናቸው፣ ስለ ቤተሰባቸው፣ በዙሪያቸው ስላለው ነገር ሁሉ አመስጋኝ ናቸው። ትንሽ ነገር ስለጎደለባቸው ለማማረር አይቸኩሉም፣ ለመፍትሄ እንጂ። ስለዚህ አንተም ጊዜን በማማረር ከምታባክነው እስቲ አመስጋኙንና ህይወትን ቀይር። ጠዋት ስትነሳ ማመስገንን ተለማመድ። ቀንህን በማማረር ጀምረ በማማረር አትስጋ።
ሶስተኛው ሀብታም የማይሆኑ ሰዎች ለመማር ፈቃደኛ የማይሆኑ ሰዎች። አብዛኛው ሰው ዩኒቨርሲቲ ወይም ኮሌጅ ገብቶ ተምሮ መመረቅ የመማር መጨረሻ ይመስለዋል። የአብዛኛው ሰው ህይወትም እንደዛ ነው። አንድ ነገር ላይ ተምረን እንመረቃለን፣ እንቀጠራለን፣ በየወሩ ደሞዝ እየጠበቅን እንኖራለን። ሌላ ስራ እንዳንሞክር ወይም ደግሞ ሌላ ነገር እንዳንሰራ ከሰለጠንበት ፊደል ውጪ አልተማርንም። ሀብታም ሰዎች ሁሌም አዳዲስ ነገር ይማራሉ። አዳዲስ ነገሮችን ለማንበብ ለማወቅ ሰነፍ ከሆንክ መቼም ሀብታም አትሆንም። ስለዚህ በህይወታችን አዳዲስ ነገሮችን ለማወቅ ለመማር ፈቃደኛ እንሆን። እናንብብ። ግዴታ ትምህርት ቤት መሄድ አይጠበቅብንም። ሁሌም ለመማር ፈቃደኛ ከሆንክ አዳዲስ ነገሮች ካላወቅ ሀብታም የምትሆንበትን ሐሳብ ከየት ታመጣዋለህ? ለምሳሌ ኢንተርኔት ባታውቅ ኖሮ ይህን የዩቲዩብ ቪዲዮ ከፍተ ባላየህና ባልሰማክ ነበር። ስለዚህ በጣም በጥንቃቄ ማድረግ ያለብህ ነገር ቢኖር ሁሌ ከትንሹም ከትልቁም መማር ያለብህን ነገር ተማር። ሀብታም የማይሆኑት አራተኛዎቹ ሰዎች ራሳቸውን ተጠያቂ የማያደርጉ ወይም ኃላፊነት መውሰድ የሚፈሩ ሰዎች ናቸው። ሰነፍ ሰዎች ለውድቀታቸው ምክንያት ሌሎች ሰዎች እንደሆኑ አድርገው ያስባሉ። ራሳቸውን ተጠያቂ አያደርጉም። ሌላውን ሰው ለነርሱ ጥፋት ተጠያቂ ያደርጋሉ። ፈተና ሳያጠኑ ከብዷቸው ሲወድቁ የራሳቸውን ጥፋት ለመሸፈን አስተማሪውን ይወቅሳሉ። ቢዝነስ መጀመር ፈልገው ነገሮች ካሰቧቸው መንገድ ትንሽ ሲቀየሩ መንግስትን፣ ቤተሰባቸውን፣ ጓደኛቸውን ሁሉንም መውቀስ ይጀምራሉ። ታዲያ እነዚህ ሁል ጊዜ ሌላው ሰው ላይ ስለሚጠቁሙ መቼም ሀብታም አይሆኑም። ስለዚህ ስህተቶቻችን መማሪያዎቻችን እንጂ ማቆሚያ ሰበቦች አናድርጋቸው። እንንቃ። ምንድነው ሀብታም መሆን አትፈልጉም እንዴ? አምስተኛውና የመጨረሻው ሀብታም የማይሆኑ ሰዎች ባህሪ ቶሎ ተስፋ የሚቆርጡ ናቸው። የታገሰ ከሚስቱ ይወልዳል እንዲል ተረቱ ሁሉም ሰው ቢታገስ ምንም ነገር ማድረግ ይችላል። አንድ ነገር ሞከረ አልሆን ሲል ቶሎ ተስፋ ቆርጠህ የምትቆም ከሆነ ስኬታማ መሆን መቻል ከባድ ነው። አንድን ነገር ለማግኘት ሁሌም መጣር ያስፈልጋል። የፈለግከውን ነገር ባልከው ሰዓት ካላገኘ ትዕግስት ይኑርህ። ለነገሮች ጊዜ መስጠትን ተለማመድ። ስኬትም ሀብትም በአንድ ምሽት አይመጡም። ትዕግስት፣ ጥረትና ተስፋ ሊኖርህ ይገባሃል። ሰነፍ ሰዎች አንድን ነገር ታግሰው መጠቀም አይችሉም። ቶሎ ተሸንፈው ያቆማሉ። ስለዚህ አንተ ደግሞ ጎበዝ ልሁንና እስከ መጨረሻው ቀጥላለሁ በል። እርግጠኛ ነኝ እንደሚሳካልህ። ታዲያ ከነዚህ ከነገርኩ 5 የሰው ልጆች ባህሪ ከሌለብህ እንኳን ደስ አለ። በህይወትህ ስኬታማና ሀብታም እንደምትሆን አረጋግጠካል። እነዚህ 5 ባህሪዎች ካሉብህ አልዘገየህም። አሁን በነገርኩ መሰረት ዛሬ መጀመር ትችላለህ። አቶሚክ ሀቢት የተሰኘው መጽሐፍ በትንሽ ጀምሩት እንጂ በየቀኑ የምታደርጉት አንድ ባህሪ እያደር ባህሪያችሁ ይሆናል እንደሚል እያደር ትለወጣላችሁና ተስፋ አትቁረጡ። አሁኑኑ ጀምሩ። ውድ ተከታታዮቻችን ቪዲዮውን እንደወደዳችሁ አልጠራጠርም። ውድ ጊዜያችሁን ሰውታችሁ ስላደመጣችሁን እናመሰግናለን። ይህ ፕሮግራም ለምትወዷቸውና እንዲለወጡ ብላችሁ ለምታስቡላቸው ሰዎች እንዲደርስ ላይክ፣ ሼር ማድረግ እንዳትረሱ። ሐሳብ አስተያየት ካላችሁ ደግሞ በሐሳብ መስጫ ሳጥን መጠቆምና አብራችሁን እንደሆናችሁ አሳውቁን። ለዛሬ ከህይወት መመሪያ መሰናዷችን አዘጋጅተን ያቀረብንላችሁ ይህንን ይመስላል። በያላችሁበት የዓለም ዳርቻ ሰላም እንዲበዛላችሁ ተመኘን።